በአሁን ጊዜ ጂሜል ለሁሉም የምንጠቀምበት ሆኗል። ለስልካችን ለአንድሮይድም፣ ኢሜይል ለመላላክም፣ ለትምህርት ቤትም ምንም ዌብሳይት ላይ ሬጅስተር ስናደርግ ጂሜላችንን ነው የምንጠቀመው። ግን ይህን ኢሜይላችንን ሴኪዩር ወይም ሴፍ አድርገን መያዝ መቻል አለብን። ይሄ እንዲሆን ማድረግ ያለብን ነገሮች አሉ። እነሱን እናያቸው። አንደኛው ስትሮንግ ፓስወርድ ወይም ጠንካራ የይለፍ ቃል ነው። ጂሜይልም ሆነ ማንኛውም ዌብሳይት ላይ ፓስወርድ እንደ አዲስ ስንመዘግብ በትንሹ 8 ፊደል መሆን አለበት። በአሁን ጊዜ እንኳን ብዙ ዌብሳይቶችም ከዛ በታች እናስገባ አይቀበሉንም። ይሄ 8 ፊደል ሚኒመም ሪኳየርመንቱ ነው፣ ወይም በትንሹ ማስገባት የምንችለው። ከዛ በላይ እንደፈለግን ማርዘም እንችላለን። በረዘመ ቁጥር ሞር ይመከራል። የምትጠቀሙት ፓስወርድ በውስጡ አፐር ኬዝ ወይም ካፒታል ሌተር፣ ሎወር ኬዝ፣ ስሞል ሌተር፣ ቁጥር እና ስፔሻል ካራክተር የሚባሉትን ሊያካትት ይገባል። ሁለተኛው እንደጨረስን ሳይን አውት ማድረግ ነው። ይሄም ምንድነው? አዲስ ኮምፒውተር ላይ መስሪያ ቦታም ሊሆን ይችላል፣ ትምህርት ቤትም ሊሆን ይችላል፣ ማንኛውም ቦታ የግላችን ያልሆነ ኮምፒውተር ላይ ወይም ስልክ ላይ ገብተን ሳይኒን ካልን በኋላ ልክ እንደጨረስን ወዲያውኑ ሳይን አውት ወይም ሎግ አውት ማድረግ አለብን። ከስልካችን ላይ ሳይን አውት ለማድረግ የኢሜይል አይከናችንን ነክተን ታች ላይ ማኔጅ አካውንትስ ኦን ዲስ ዲቫይስ የሚለውን እንካ። ከዛ የምንፈልገውን አካውንት መርጠን ሪሙቭ አካውንት ማለት ነው። በዚህ መንገድ ተጠቅመን ከጨረስን በኋላ ወዲያው ማስወገድ እንችላለን። ጂሜይላችን ሳይኒን ሆኖ መቀመጥ ያለበት የግል የምንለው ዲቫይስ ላይ ብቻ ነው። ሶስተኛው ቱ ፋክተር አውተንቲኬሽን ወይም 2FA የሚባለውን ኦን ማድረግ አለብን። ይሄ ለጂሜይል ብቻ ሳይሆን ማንኛውም ኦንላይን አካውንት ላለን 2FA ሰፖርት የሚያደርግ ከሆነ ኦን ማድረግ አለብን። 2FA ማለት ወደ ጂሜይል አካውንታችን ሎጊን ስናደርግ ወደ ስልካችን ሚስጥራዊ ቁጥር ይልክልናል። ያ ሚስጥራዊ ቁጥር እስካላስገባን ድረስ የፈለገ ፓስወርዱንም ልክ ብንሆን አያስገባንም። ይሄ ጂሜይል እኛ መሆናችንን ለማረጋገጥ የሚጠቀመው ነው። የሆነ ሰው ፓስወርድና ኢሜይላችን ቢኖረው ራሱ ይሄ ኮድ እስካሌለው ድረስ መግባት አይችልም። ይሄ ሚስጥራዊ ቁጥር ደግሞ ሁሌ እንደ አዲስ ነው የሚላከው። በፊት የተላከው አይሰራም። ስልክ ላይ ይህን አክቲቭ ለማድረግ የኢሜይል አይከኑን ነክተን ማኔጅ ዩር ጉግል አካውንት የሚለውን ኦፕሽኑን ወደ ጎን ስክሮል በማድረግ ሴኩሪቲ የሚለው ጋር እንሂድ። ወደ ታች ስክሮል አድርጉና ቱ ስቴፕ ቬሪፊኬሽን ይላል። ክሊክ እናርግ። እንደምታዩት አድ ፎን ነምበር ይላል። ክሊክ እናርገው። እዚህ ጋር ስልክ ቁጥራችንን ማስገባ ነው። እንደጨረስን ኔክስት እንበል። ለአንድ ብቻ የሚጠቅም ሚስጥራዊ ኮድ ይላክልናል። እሱን አስገብተን ቬሪፋይ ማለት ነው። ከዚህ በኋላ ሎጊን ባረግን ቁጥር ኮድ ወደ ስልክ ቁጥራችን ይላካል። አራተኛው ሪከቨሪ ኢንፎርሜሽን ነው። ይሄ ምንድን ነው? ድንገት የጂሜይል ፓስወርዳችንን ብንረሳ ከታች ፓስወርዴን ረሳሁት የሚል ኦፕሽን አለ። ያን ነክተን ፓስወርዳችንን ሪከቨር እንድናረግ ይሄ ሪከቨሪ ኢንፎርሜሽንን ማስቀመጥ መቻል አለብን። ይሄን ለማድረግ ግን መጀመሪያ ጂሜይላችንን ከፍተን የኢሜይል አይከኗን ክሊክ እናድርግ። አሁንም ማኔጅ ዩር ጉግል አካውንት የሚለውን እንምረጥ። ኦፕሽኑን ወደ ጎን ስክሮል በማድረግ ሴኩሪቲ የሚለው ጋር እንሂድ። ወደ ታች ስክሮል አድርጉ። እዚህ ጋር ሪከቨሪ ፎን እና ሪከቨሪ ኢሜይል የሚለውን እናገኛለን። ሪከቨሪ ፎን ቁጥር የምናስገባበት ነው። ሪከቨሪ ኢሜይል ኢሜይል የምናስገባበት ነው። አድ ሪከቨሪ ፎን ማለት ነው። ከዛ ቁጥር አስገብተን ቬሪፋይ ያደርግልናል። ኢሜይሉም እንደዛው ክሊክ አድርገን ኢሜይል አስገብተን ቬሪፋይ ማለት ነው። ኮድ ይልካል። ያን ኮድ እናስገባለን። ከዛ ይመዘገባል። ልክ ፓስወርዳችንን ረሳን ስንለው ወደዛ ኢሜይል ወይም ስልክ ቁጥር ሊንክ ይልክልናል። ያ ሊንኩ ገብተን ክሊክ ስናደርግ አዲስ ፓስወርድ ማስገባት ትችላላችሁ ብሎ ኦፕሽን ያመጣልናል። ይሄን ለማድረግ ግን መጀመሪያ መረጃው መቀመጥ አለበት። አምስተኛው ሰከንደሪ ኢሜይል ወይም ሁለተኛ ኢሜይል ሊኖራችሁ። ለኢምፖርታንት የምንለው ነገርና ካዥዋል የምንለው አንዳንዴ ወይም አንድ ጊዜ ብቻ ለምንጠቀመው ዌብሳይት የምንጠቀመው ኢሜይል አንድ አይነት መሆን የለበትም። ለእንደዚህ አይነት ለማናውቀው ዌብሳይት ወይም አንዴ ብቻ ገብተን የሆነ ኦንላይን ሰርቪስ ብቻ ለማግኘት ብለን የምንጠቀመው ኢሜይል ከኢምፖርታንት ከምንለው ሌላ ሁለተኛ ኢሜይል መሆን መቻል አለበት። የሆነ ችግር ቢፈጠር ዳታ ብሪች ወይም ፓስወርድ መሰረቅ ያጋጥም ራሱ ያ ኢምፖርታንት ኢሜይል ስላልሆነ ምንም ጉዳት ወደኛ አይመጣብንም። በስልካችሁ እስከ 5 የተለያየ ኢሜይል ክሬት ማድረግ ትችላላችሁ። አዲስ ቁጥር ሳይጠይቃችሁ ሌላ ኢሜይል ክሬት አድርጋችሁ ለእንደዛ ተጠቀሙ። ስድስተኛው ብሉ ቼክ ማርክ ማየት ነው። ትላልቅ ካምፓኒዎች ከሆኑ ለምሳሌ ኢንስታግራም፣ ፌስቡክ፣ አማዞን ኦር ዩቲዩብ ከሆነ
ኢሜይል ከነሱ ሲደርሰን ከላይ እዚህ ጋር ካያችኋት ብሉ ቼክ ማርክ አለው። ይሄ ማለት ምንድን ነው? እነዚህ ድርጅት ኦፊሻል እና ትክክለኛ መሆኑን ማረጋገጫ ነው። ከእንደዚህ አይነት ከትላልቅ ድርጅቶች የሚመጣልን ሜሴጅ ብሉ ቼክ ማርክ ከሌለው ሌላ እነሱን አስመስሎ ሚልክልን ሊሆን ስለሚችል መጠንቀቅ መቻል አለብን። ሌላው እንደ ማጠቃለያ መጨምርላችሁ ድንገት ይህን ሁሉም አድርጋችሁ የጂሜይል አካውንታችሁ ቢሰረቅ የመጀመሪያ ስቴፕ ማድረግ ያለባችሁ ምንድን ነው? ጂሜይል ውስጥ አንድ ፊቸር አለ፣ ሳይን አውት ማድረጊያ። ማንኛውም ዲቫይስ ሳይኒን የሆነ አዲስ እኛ ማናውቀው ኮምፒውተር ወይም ስልክ ከሆነ እዚህ ኦፕሽን ውስጥ ገብተን ሳይን አውት ማድረግ እንችላለን። ከስልካችን ላይ ጂሜይልን ከፍተን አካውንታችንን መርጠን ማኔጅ ዩር ጉግል አካውንት እንበለው። ወደ ጎን ስክሮል አድርገን ሴኩሪቲ ጋር እንሂድ። ዩር ዲቫይስ ሚሊዮን እስክናገኝ ወደ ታች እንውረድ። እዚህ ጋር በእኛ ጂሜይል አካውንት ሳይኒን የተደረጉትን ሁሉንም ዲቫይሶች ያሳየናል። ስልክም ይሁን ኮምፒውተርም ይሁን ታብሌትም ይሁን እንዳለ ዝርዝሩ እዚህ ጋር ይኖራል። ሁሉንም ለማየት ማኔጅ ኦል ዲቫይስ ሚለውን እንካ። እዚህ ጋር በእናንተ ጂሜይል አካውንት ሳይኒን የተደረጉትን ሙሉ ዝርዝር ያሳያቸዋል። ከዚህ ውስጥ ሳይን አውት ወይም ሎግ አውት እንዲሆን የፈለጋችሁትን መምረጥ ነው። እሱም መርጠን ሳይን አውት ማለት ነው። ጂሜይል አካውንታችሁ ከዚህ ከመረጣችሁት ዲቫይስ ላይ ይወገዳል ነው የሚለው። አዎ እንምረጥ፣ ሳይን አውት እንበለው። አሁን ከዛ ከመረጥነው ዲቫይስ ላይ ሳይን አውት ይሆናል። ከዚህ በኋላ የኛ ጂሜይል አካውንት እዛ ዲቫይስ ላይ አክሰሱ አይኖርም። ለዛሬ ያስኩላችሁ ቪዲዮ ይሄ ነው። ቪዲዮውን ላይክ አድርጉት፣ ከወደዳችሁት ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ መልካም ጊዜ